አንዳንድ ጊዜ አንድ ቅጽበት፣ አንድ ድርጊት የአንድን ሰው ሕይወት ሙሉ አቅጣጫ ሊለውጥ ይችላል። ጤና ይስጥልኝ አባ፣ ሰላም ኖት? እንዴት ነህ ልጄ? ደህና ነህ? ይቅርታ አባ፣ ያስታውሱኛል? ይቅርታ አድርግልኝ ልጄ፣ አላስታውስህም። ከእርሶ ተማሪዎች አንዱ ነበርኩ። ነው እንዴ? አሁንስ ምን ትሰራለህ ልጄ? አስተማሪ ሆንኩኝ። አስተማሪ እንደኔ? አዎ። በእውነቱ ከሆነ እርሶ ነዎት ያነሳሱኝ። በእርሶ ምክንያት ነው መምህር የሆንኩት። በእውነት? እንዲህ እንድትወስን እንዴት ዘንዴ ላደርግህ ቻልኩኝ? አንድ ቀን የክፍል ተማሪያችን አዲስ የእጅ ሰዓት ይዞ ትምህርት ቤት መጣ። ሰዓቱ በጣም ያምር ነበር። ለተማሪው በሙሉ እያሳየ ነበር። እናም ሰዓቱን ለኔ ፈለኩት። ከዚያ ሰዓቱን ቦርሳ ውስጥ ሲያስቀምጥ አየሁት። ከዛ ቀስ ብዬ ሰው ሳያየኝ ከቦርሳ ውስጥ አንስቼ ወሰድኩት። ብዙን ሳይቆይ ልጁ ሰዓቱ እንደጠፋ አወቀ። አስተማሪያችን ሲገባ ለአስተማሪው ነገረው። እሳቸውም ክፍሉን አስቆሙ። ዛሬ በክፍል ውስጥ የአንድ ሰው ሰዓት ተሰርቋል፣ እባካችሁን መልሱለት አሉ። የወሰድኩት እኔ መሆኔን መቀበል ስላልፈለግኩ አልመለስኩም። ከዚያም በሩን ዘግተው ሁሉም እንዲቆም ጠየቁ። ሰዓቱን እስኪያገኙ ድረስ የሁላችንንም ኪስ እንደሚፈትሹ ተናገሩ። ነገር ግን ማን እንደወሰደው ማንም እንዲያውቅ አልፈለጉ። ስለዚህ ሁሉም ተማሪ አይኑን እንዲጨፍን ጠየቁ። ሁላችንም አይናችንን ጨፈንን። ሁሉንም ኪስ መፈተሽ ጀመሩ። ከኪስ ወደ ኪስ ሄዱ። እኔ ጋር ሲደርሱ ሰዓቱን አገኙት። ነገር ግን እዚያ አላቆሙ። የሁሉንም ኪስ መፈተሻቸውን ቀጠሉ። ከዚያም ሲጨርሱ አሁን አይናችሁን መክፈት ትችላላችሁ፣ ሰዓቱ ተገኝቷል አሉ። ማን እንደወሰደው ለማንም አልተናገሩ። በተለየ መልኩ ማለት ጠበቁ። ያ ቀን በሕይወቴ እጅግ አሳፋሪ ቀን ነበር። ነገር ግን ያዳነኝም ቀን ነበር። በዚያን ቀን አንድ ሰው በደግነት እንጂ ማረም ያለብን በማሳፈር እንዳልሆነ አስተማሩኝ። ከዚያን ቀን ጀምሮ እንደ እርሶ መሆን ፈለኩ። ለዚህ ነው አስተማሪ የሆንኩት። አሁን ሳስታውሱኝ ያንን ቀን ያስታውሱታል? አዎ፣ የተሰረቀውን ሰዓት አስታውሰዋለሁ። ስፈልገውም አስታውሳለሁ። ነገር ግን አንተን አላስታውስህም። ምክንያቱም የዛን ቀን ስፈትሽ እኔም አይኔን ጨፍኜ ነበርና። እውነተኛ ጥበብና ደግነት በምናያቸው ነገሮች ላይ ብቻ ሳይሆን ላለማየት በመረጥናቸው ነገሮች ላይ ይገኛሉ።